ጥፍርና ጠጉር መቼም ሀገር አያበለጽግ። እንደው ምን የሆነ የዚህ የጥፍር ውጤት የአውሬነት ምልክት ነው። ሰደበን እንዳትሉ ተጠንቅቃችሁ ነው። ድሮ ጥፍር መባል ባለጌ፣ ስራ የማይሰራ ስድ፣ መረን፣ ቃጫ የሌለው እግዚኦ መሐረነ ክርስቶስ። ዛሬ ነውሩ ጌጡ ነውር። ባካችሁ ሰው ነው በአእምሮ እንደግ። ጠጉርና ጥፍር ሀገር አያበለጽግም። ውስጡ ያለውን ጠጉሩን ግፍፍ አድርግና ውስጡ ያለውን አሳድገው። ስታሳድገው በመንፈስ ቅዱስ በፍቅር በትዕግስት በርህራሄ በየዋህነት በትህትና ውስጡን አጊጠህ። ዛሬ ሱሬው ዛታች ይወርዳል፣ አስሬ ወደ ላይ። አንዴ ወርዷል። ለምኑ ነው? ለምኑ ይጠቅማል? አስሬ ወደ ላይ አትታጠቅም። ቆዳው ሁሉ በየሜዳው እየተጣለ ነው። ማን ያልፋው? ሙሄል ወሬ ብቻ። አረ እጃችሁ ይቆፍር፣ እጃችሁ አርሰናል ይላል። ጓሮ ጎመን የለውም እኮ ጓሮ ጎመን የለው። አርሰናል ብሎ አፉን ሲከፍት ያመሻል። የጠገበ ነጭ ሲራገጥ ያመሻል። አትስልም፣ አትፍቅም፣ አትጽፍም፣ አትቆፍርም፣ አትቀርጽም። ኧረ ተው፣ አቅምህን ወቅ። እማይፈለገውን አትፈልግ፣ እማይገባውን አትጠይቅ። አቅምህን ወቅ፣ ራስህን ወቅ። ከትልቁ አደጋ እንዳትወድቅ ልጄ ሰው ሁን። ራስህን ወቅ። ምንድነው ራስህን ማወቅ? ከትልቁ አደጋ እንዳትወድቅ። እስካሁን ድረስ በሕይወቴ ያስተዋልኳቸው አሁን የምናገራቸውን ነገሮች ልብ በሉ። በአንድ ራስ አንድ መላስ። መላሶች አይባልም፣ በፍጹም ጸያፍ ነው። እግዚአብሔሮች አይባልም፣ እግዚአብሔርን የምናውቀው በአንድነቱ ነው። ባሎች አይባልም፣ አንድ አዳም ለሔዋን የተሰጣት። ሚስቶች አትባልም፣ ሚስቶች ለአዳም አንድ ሴት ናት። ልቦች አይባልም፣ ልብ አንድ ናት። ወንጌላችን በማይታበል ቃሉ የእኛ ጌታ አንዲት ሃይማኖት፣ አንዲት ጥምቀት ብሎ ተናግሮታል። ቶች አይጨመርባትም። ሃይማኖቶች አይባልም። ከዚች እምነት የወጣው ሁሉ ማህበር ነው የሚባለው። ምሁራን አስተውሉ፣ ምሁራን ራሳችሁን ይዩ። የት ነው ያለሁት በሉ። ጌታችን ብዙዎች ሃይማኖታቸውን ይለውጣሉ አለ። ሄዱ ገቡ። ተዋህዶ ከተመሰረተች 7512 ዓመቷ ነው ዛሬ። የመሰረታት ሰው አይደለም፣ ራሱ ልዑል እግዚአብሔር ነው። የመላእክት እምነት ናት። የአዳም ሃይማኖት ናት። የኖህ ሃይማኖት ናት። የሄኖክ ሃይማኖት ናት። አንዲት የተባለች ይቺ ነው። ክርስቶስን በተዋህዶ ሥጋ የለበሰባት ይቺ ናት። ይኸውም ለአዳም ዘፍጥረት 3:22 ላይ አዳም ከኛ እንደ አንዱ ሆነ ሲል በተዋህዶ የከበረ አምላክ ከሦስቱ አካል አንዱ አካል በጊዜው ጊዜ ሥጋ ለብሶ እንደሚመጣ ዘፍጥረት 3:22 ነቢየ ልዑል ኢሳይያስ 7:14 ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች። አማኑኤል ማለት ሰው የሆነ አምላክ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። ተዋህዶ ማለት በተዋህዶ ከድንግል ማርያም በነሳው ሥጋ የከበረ አምላክ። ዮሐንስ ወልደ ነጎድጓድ የታደለን ሐዋርያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ያም ቃል ሥጋ ሆነ ብሎ ተርትሮታል። ስለዚህ ተዋህዶ ተዋህዶ ማለት አማኑኤል ማለት ነው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ከድንግል ማርያም በነሳው ሥጋ በተዋህዶ አክብሮናል። ስለዚህ አንዲት ሃይማኖት አትበዛም፣ አትለወጥም። ጌታን የምናገኝበት ጎዳና ይህች ናት። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9:6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፉ አሸዋ በወተቱ ውሃ የሚጨምሩ አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ
ስርየት የለውም፣ ንስሐ የለውም። ልብ በሉና አዳምጡቼን። የእናቴ ልጅ ስለ ኃጢአትህ ንስሐ መግባትን አትፍራ። የልዑል እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ። አንድም ስለ ኃጢአትህ ንስሐ ገብተህ አምላክ እግዚአብሔርን መለማመጥን አትፍራ። ንስሐ አልግባ አትበል። በኃጢአት ላይ ኃጢአትን አትጨምር። ቸርነትም መቅሰፍትም ከእግዚአብሔር ዘንድ ይወጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣልና። የእናቴ ልጅ ኃጢአተኛ ጉቦ ኃጢአት ነው፣ ጉቦኛ። የእናቴ ልጅ አራጣ፣ ሌብነት፣ ዝሙት፣ ጽንስ ማስወረድ፣ ጽንስ ማቋረጥ ለጭካኔ እንዲያመቻቸው፣ ያልተፈለገ እርግዝና ለጭካኔ እንዲያመች፣ ማህፀን መዝጋት። የእናቴ ልጅ በጤፍ ውሃ ሸዋ በወተት ውሃ ብለነዋል። መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 ጽንስ የሚያስወርዱ። ሄኖክ 19 27 እና 28 ጽንስ የሚያስወርድ። መምህሩ ማን እንደሆነ ይሁን